ይሄን ግድግዳ ውድ ተመልካቾቻችን የምታዩት ግድግዳ እጅግ በጣም ዘመናዊና አጓጊ የሆነ የተማሪዎች መማሪያ ነው። በደባርቅ ወረዳ በደባርቅ ዞን በደባርቅ ወረዳ የነባሩ ትምህርት ቤት የስድስተኛና አንደኛ ክፍል የሚማሩበት በፈረቃ የሚማሩበት ክላስ ነው። እኔም እዚች ቦታ ሰባተኛ ክፍል ተምሬባታለሁ። ግን አሁን እጅግ በሚያሳዝን ሁኔታ የሚማሩበት ብላክቦርድ የፋኖ ወይ የመከላከያ መጠለያ ዋሻ እንጂ ተማሪዎች እውቀት ለማግኘት የሚማሩበት ብላክቦርድ ይሆናል ብሎ መገመት በጣም እጅግ በጣም አሳዛኝ ነው። በዚች ሀገር ላይ እየተደረገ ያለው በአማራ ክልል ተማሪዎች ላይ እየደረሰ ያለው እጅግ በጣም ትልቅ ጭቆናና ለእውቀት ያለው አስተሳሰብ መውረድ በመንግስት እያደረገ ያለው ጉዳይ ያሳያልና የዚህ ትምህርት ቤት ተማሪዎች ይህንን ችግር አይታችሁ የተሻለ መፍትሄ ከቻላችሁ ለመላው ክላሱ ካልቻላችሁ ደግሞ እንደዚህ በጣም ለተጎዱ ብላክቦርዶች መተኪያ የሚሆኑ የተወሰነ እርዳታ አዋጣችሁ ብታግዟቸው በጣም ደስ ይለናል። እናመሰግናለን።